አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮኖስ ብርጌድና ሼህ ሁሴን ጅብሪል ብርጌድ ከአገዛዙ ጋር በመፋለም ድል መጎናጸፋቸው ተሰማ። ግንቦት 14 2017 ዓ.ም በመሃል ሳይንት ወረዳ በቆተት ከተማ የአገዛዙ ኃይሎች ስብሰባ ላይ በነበሩበት ሰዓት የአትሮኖስ ብርጌድ አባላት ጥቃት መፈጸማቸው ታውቋል። በዚህ የአገዛዙ ኃይል ስብስብ የሆኑትን የባዲን ሰዎች ህዝብን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ጊዜ በተከፈተባቸው ድንገተኛ ቶክስ ያሰቡትን ሳያደርሱ እግራው ጭኝ ብለው ወደ መሸጉበት የወረዳው ከተማ ዴንሳ መፈርጠጣቸው የታወቀ ሲሆን በዚሁ ፈጣን የማጥቃት ስልት የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 3 የአገዛዙ ኃይል መገደላቸው ታውቋል። ቁጥራቸው ያልታወቀ ሚሊሻዎችም ቁስለኛ ሆነዋል። ሼህ ሁሴን ጅብሪል ብርጌድ ሙሳፋ ሻለቃ ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሩዘር መኪና ሲንቀሳቀስ የነበረን የኦህዴድ ስልጣን ጠባቂ ቡድን ጨረፌ በምትባል ልዩ ቦታ ላይ ሙሳፋ ሻለቃ ባደረገው ደፈጣ ጥቃት ከፍተኛ ሰብአዊ ኪሳራ ያደረሰበት ሲሆን በደፈጣ ጥቃቱ 7 የአገዛዙ ሰራዊት አባላት እንዲሁ መገደላቸውን ገልጸዋል። ለግለሰቦች ወይም ለወንጀለኞች ስልጣን ሲባል ከብሔረ ሙታን ወገን ከሆኑት በተጨማሪ ከ5 በላይ የሆኑት ደግሞ ቁስለኛ መሆናቸውን የገለጹት የፋኖ ምንጮች የኦህዴድ ብልጽግና ቡድን የአማራ ብቸኛ መድህን የሆነው ፋኖ የማይቆረጠም የብረት ቆሎ ሲሆንበት ህዝብ ላይ አሉታዊ ጫና ማድረጉን አጠናክሮ ቀጥሮበታል ሲሉ ምንጮች ገልጸዋል። እስር፣ እንግልት፣ ማስፈራራትና ማዋከብ ግንባር ቀደም ተግባሩ ሆኗል ሲሉ የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ገልጸዋል። በቂሊንጦ እስር ቤት ውስጥ የሚገኙ የፖለቲካ እስረኞች ለኢትዮጵያ ህዝብ ጥሪ አቀረቡ። በቂሊንጦ እስር ቤት ውስጥ የተደቀነብንን አደጋ መላው ህዝባችንን እንዲያውቅልን እንፈልጋለን ሲሉ መልእክት አስተላልፈዋል። በቂሊንጦ የፌዴራል እስር ቤት የምንገኝ የአማራ የህሊናና የፖለቲካ እስረኞች በከፍተኛ ችግር ውስጥ እንገኛለን ያሉት እነዚሁ ፖለቲካ እስረኞች የማረሚያ ቤቱ ከሚፈጽምብን በርካታ የተለመዱ አስተዳደራዊ፣ አካላዊና ስነልቦናዊ ጥቃት በተጨማሪ የፌዴራል ፖሊስ፣ የኮማንዶ፣ የአዲስ አበባ ልዩ ኃይል፣ የመከላከያ ኮማንዶ ከፌዴራል ፖሊስ የወንጀል ምርመራና አቃቢ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎችና የሰብአዊ መብት ጥሰቶች እየፈጸሙብን ይገኛሉ። በትናንትናው ዕለት የፌዴራልና የመከላከያ ኮማንዶ ወታደሮች ከማረሚያ ቤቱ ፖሊስ ጋር በመቀናጀት ከሌሊቱ 10 ሰዓት ላይ ዞን 5 ተብሎ በሚጠራውና እነ አቶ ዮሐንስ ቦያለው፣ ክርስቲያን ታደለ፣ አብዱራህማን አሊ፣ ዶክተር ኢሳያው ግቸውና ሌሎችም የአማራ የፖለቲካና የህሊና እስረኞች የሚገኙበት ዞንን በመውረር እስረኞችን በብርድ ከዞን ቅጥር ውጭ በማስወጣት አካላዊ ጥቃት በማድረስና በማንገላታት ከፍተኛ ግፍ ፈጽመዋል። ውድ ወገኖቻችን በህዝባችን ላይ የሚፈጸመው ስርዓታዊ ጥቃትና የህልውና አደጋ መቆም አለበት ብለን በመታገላችን ምክንያት እስከ 2 ዓመት ድረስ ያለምንም ፍትህ ከሰመራና አዋሽ አርባ የማሰቃያ ካምፖች፣ ሜክሲኮ ከሚገኘው የፌዴራል ፖሊስ ወንጀል ምርመራ፣ በጋላንና ማዕከላዊ ማጎሪያዎች ከተፈጸመብን የግፍ መዓት ተርፈን እስካሁን ሰዓት ድረስ በፍትህ ማጣት እየተሰቃየን እንደምንገኝ ይታወቃል። በአሁኑ ሰዓት በብልጽግና ስርዓት ተስፋ የቆረጠ አካሄድ ምክንያት በቂሊንጦ የምንገኝ የአማራ የህሊናና የፖለቲካ እስረኞች የህልውና አደጋ እንደተደቀነብንና በማንኛውም ሰዓት ወደ ከፋ የማሰቃያ ስፍራዎች ድጋሚ ልንጋዝና በህይወታችን ላይ አደጋ የሚጥል ጥቃት ሊፈጸምብን እንደሚችል መላው ህዝባችን እንዲያውቅልን እንሻለን ሲሉ ዛሬ ባስተላለፉት መልእክት ገልጸዋል። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት የስራ ማቆም አድማ ካደረጉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር ጠይቋል። አድማው ከተጀመረ ወዲህ የታሰሩ የጤና ባለሙያዎች ቁጥር ከ200 በላይ መድረሱን እንደተረዳ የጠቀሰው አምነስቲ መንግስት ሁሉንም ታሳሪዎች ያለምንም ቅድመ ሁኔታ እንዲፈታ በድጋሚ ጥሪ አድርጓል። ድርጅቱ የስራ ማቆም አድማው በመላ አገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቦታል ብሏል። የድርጅቱ የምስራቅና ደቡብ አፍሪካዊ ቀጠና ዳይሬክተር ቲጌር ቻንግቷ ሁለቱም ወገኖች ቀውስን ለመፍታት ገንቢ በሆነ መንገድ ድርድር እንዲሳተፉ ጥሪ አድርገዋል። ይህ በእንዲህ እንዳለም የጳውሎስ ሆስፒታል በርካታ ሕክምና ባለሙያዎችን አሰናበተ። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በትምህርትና በስራ ላይ አልተገኙም ያላቸውን ሐኪሞች ማባረሩን አስታውቋል። ግንቦት 5 2017 ዓ.ም ጀምሮ በመደበኛ ሕክምና ትምህርት ያልተገኙ የመጨረሻ ዓመት ሕክምና ተማሪዎች ወይንም ኢንተርንስ የኮሌጁ ሴኔት ባደረገው አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱ ወስነዋል። በእጃቸው የሚገኝ ንብረት አስረክበው ከግቢ እንዲወጡ አሳስበዋል። በተጨማሪም ከትምህርት ሕክምና አገልግሎት ላይ ያልተገኙ የኮሌጁ የድህረ ምረቃ ተማሪዎች ሬዚደንቶች ከትምህርታቸው እንዲሰናበቱ ወስነዋል። በስራ ማቆም አድማ የተሳተፉ ባለሙያዎችን አስመልክቶ ከስራ እንዲሰናበቱ በምትካቸው በአስቸኳይ ቅጥር እንዲካሄድ የወሰነው ቅዱስ ጳውሎስ ሆስፒታል ከ1200 በላይ ሬዚደንት የሕክምና ተማሪዎች እንዳሉትም ታውቋል።
የአገዛዙ ሰራዊት አባላት የሕክምና ባለሙያዎች ያነሱት ጥያቄ የኛም የመከላከያ ሰራዊት ጥያቄ ነው በማለት ድጋፋቸውን በመግለጽ ላይ እንደሚገኙ ታውቋል። የደሞዝ ማነስና የኑሮ ውድነቱ በጣም እየጎዳ ካለው የማህበረሰባችን ክፍል ውስጥ ህይወቱን በየቀኑ የሚገብረው ሰራዊት ዋነኛው ነው ያለው አንድ የመከላከያ ሰራዊት አባል ይህንንም አስመልክቶ የመከላከያ ሰራዊት የሚከፈለውን ደሞዝ ዝርዝር ልኮ ተመልክተናል። ጨምሮም ህዝቡ የስርዓቱ ልዩ ተጠቃሚ ስለምንመስለው ለዶክተሮቹ ያሳየውን አይነት ሀዘኔታ ይቅርና ትንሽ እንኳን አይረዳንም ያለው ይህ ሰራዊት ለምሳሌ የአንድ ወታደር ማዕረግ የሌለው መነሻ ደሞዝ 5659 ሲሆን ከዚህ ላይ የምግብ 2400 ብር ተቆርጦ በእጁ 3259 ብር ይደርሰዋል። የሌሎችንም በጀት እየቀነስክ እስከ ኮሎኔል ማየት ትችላለህ ሲል ተናግሯል። ሌላኛው የአገዛዙ ሰራዊት ወታደር 5 ዓመቴ ነው፣ ይህን ተቋም ከተቀላቀልኩ 10 አለቃ ነኝ፣ ተጣርቶ እጄ የሚገባው ደሞዝ 4996 ብር ነው፣ በጋራ እንመገባለን፣ የምግብ በጀት 2400 ብር ይባላል። ነገር ግን የምንበላው ምግብ እዚህ ግባ የሚባል አይደለም። የወሰድናትን ደሞዝ ሙሉ በሙሉ ምግብ እየገዛን በ15 ቀን እንጨርሳታለን። እህቴ ሞታ እንኳን ፍቃድ ቢሰጠኝም ብር ስለሌለኝ ሊሄድ አልቻልኩም ሲል አስተያየቱን ሰጥቷል። የሀገር መከላከያ ሰራዊት የደሞዝ ስኬልንም አስደግፈው የላኩት የሰራዊቱ አባላት ከተራ ወታደር እስከ መስመራዊ መኮንን ያለው ከ6000 እስከ 8000 እንደሚከፈለው ገልጸው ከመስመራዊ መኮንን እስከ ከፍተኛ መኮንን ያለው ከ10000 ባይበልጥም ከራሱ ሰራዊት ከሚመራው አባል የሚዘርፈው ብዙ ነው ሲሉ ገልጸዋል። ለምሳሌ ሬሽን ቀንሰው ይሸጣሉ። ሰራዊቱ እየተራበ ጥይት ጠፋ ብለው ጥይት ይሸጣሉ። ሌላውን ትተው ለምን በህግና በስርዓት አንተዳደርም ብሎ ቢጠይቅ ከፈጣሪ ቀጥሎ በህይወት የማዘዝ ስልጣን ጭምር ስላላቸው አብዛኛው ሰራዊት በገዛ አመራሩ እየተረሸነ ነው ያለቀው ሲሉ ገልጸዋል። በመሆኑም የህክምና ባለሙያዎችን ጥያቄ የኛም ጥያቄ ነው ሲሉ ተቃውሞ ማሰማት መጀመራቸውን ተመልክተናል። ብልጽግና መራው አገዛዝ ሀገሪቱን ከግለሰብ ሳይቀር ተበድሮ የዕዳ መጠኗን 62.5 ቢሊዮን ዶላር ማድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶ ከዚህ መውጫ ያላቸውንም ምክር ሀሳቦች ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መሆኑን የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካኝነት ይፋ የሆነው ይሄኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ደርሷል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን አስረድተዋል። አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ መሆናቸው ይታወቃል። ይህንንም አስመልክቶ ጋዜጠኛ ይድነቃቸው ከበደ ስለ አቡነ ሳዊሮስ የሚከተለውን አስፍሯል። ባለፉት 2 አስርት ዓመታት ቤተክርስቲያን መከራ በምትቀበልባቸው ወቅቶች በተለያዩ ፈተናዎች ውስጥ ስታልፍ ከሚነድ እሳት ጀርባ፣ ከሚጨስ ጭስ ጀርባ ክብሪት እጃቸው ላይ የሚገኙ ሰው ናቸው ሲል አቡነ ሳዊሮስን ገልጿቸዋል። 90ዎቹ መጨረሻ የሚሊኒየሙ መጀመሪያ ቤተክርስቲያን ሊውጥ የመጣው ተሐድሶ ልባችንን በእሳት ሲለበልበው በነበረበት ወሳኝ ወቅት እሳቸው ከሌሎች አባቶች ጋር በልዩነት የተሐድሶችን የቴሌቪዥን ፕሮግራም እንዲሁም የአዳራሽ ጉባኤያቸውን ሲባርኩ ነበር ሲልም ጨምሮ ገልጿል። በየሀገሩ ስብከቱ የቤተክርስቲያንን ቀኖና የጣሱ የተሐድሶ አራማጆች ሲታገዱና ሲወገዱ፣ በደቡብ ምዕራብ ሸዋ ሀገረ ስብከት ግን እነዚሁ አራማጆች ያለምንም ከልካይ በአውደ ምሕረት ላይ ሲፈነጩ እሳቸው በግልጽ ማንም እንዳይነካቸው ከለላ ይሰጡ ነበር። ቤተ ክርስቲያን አንድነቷ ተነጥቃ በህገወጥ መንገድ የኦሮሚያ ቤተ ክህነት የሚባል አካል ሲመሰረት ከነቀሲስ በላይ ጀርባ እኒሁ ጳጳስ ነበሩ። የቤተ ክርስቲያንን መሰረት ያናጋው ልብን የሚያቆሰለው መፈንቅለ ሲኖዶስና መፈንቅለ ፓትርያርክ ሙከራ ሲደረግ ያ የጫካ ውስጥ የህገወጥ ሹመት ሲካሄድ አቡነ ሳዊሮስ ከዋና ተዋናዮቹ መካከል ዋነኛው ሰው ነበሩ። አንዳንድ አባቶች መንበረ ሰላማ በሚል ሽፋን ከእናት ቤተ ክርስቲያን ህጋዊ ሲኖዶስ ሲለዩና ሲገነጠሉ እሳቸው መቀሌ ድረስ ተጉዘው በርቱ የማበረታቻ መልእክት ያስተላለፉ
ጳጳስ ነበሩ። በተደጋጋሚ በገንዘብ የኑፋቄ እንቅስቃሴዎችን በቤተክርስቲያን ላይ ከሚያደርጉት እንደ ፍኖተ ጽድቅ የመሳሰሉ ድርጅቶች ጀርባ ዓለም ገና ሰበታ ላይ ባለው ኢንቨስትመንት ተጠቅሞ ቤተክርስቲያንን ሲያደማ ከልላቸው አቡነ ሳሪዎስ ነበሩ። የኦሮሚያ ክልላዊ መንግስት የቤተክርስቲያንን ህልውና ለመጋፋት በሚመስል መልኩ በክልል ደረጃ ከቤተክርስቲያን እውቅና ውጪ የሃይማኖት ጉባኤ አደረጃጀት ሲፈጠር እሳቸው እንዲሁ ከጀርባ ነበሩ። ከፍ ብሎም የኦሮሚያ ኦርቶዶክስ ሃይማኖት ሰብሳቢ ሆነዋል። ምንጊዜም ቤተክርስቲያን ላይ ፈተና ሲመጣ እሳቸው ሁሌም ከዛ ጀርባ አሉ። ይህ ሁሉ አጋጣሚ ይሆን ሲል ጋዜጠኛ ይድነቃቸው ጠይቃል። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውንና አምባሳደር ፐርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክና ትዊተር ገጾቹ ላይ አንስቶ ለውጥ አደረገ። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸውን በኤምባሲው የፌስቡክና ትዊተር ገጾች ላይ ተለጥፎ ዛሬ አርብ ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሐሳቦች ያዘለ ነበር። በቀዳሚነት የተቀመጠው ሐሳብ በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራሱ ህዝብ ላይ የሚፈጸም እንደሆነ የሚያመለክት ነበር። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻች እንጠይቃለን ብለዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።